ሰላም ሰላም ጋይስ እንዴት ናችሁልኝ? አማን ነው ወይ? ሁሉ ሰላም አለን ይመስገነው። እንግዲህ ዛሬ የዓለም ዋንጫን ፕሬዲክሽን ይዤላችሁ መጥቻለሁ። ቢሆንና በላይቭ ሆኖ አብረን እየሰራን ብናይ በጣም ደስ ይለኝ ነበረ፣ ግን ደግሞ ያንን ማድረግ አልቻልኩም ካለኝ ጊዜ አንፃር። አሁን የምናደርገው ምንድነው ከግሩፕ ስቴጅ ጀምሮ ምን ሊመስል ይችላል የሚለውን ዓለም ዋንጫ አብረን እናያለን ማለት ነው። ይሄ የኔ ኦፒኒየን ነው። እኔ ሊሆን ይችላል ብዬ በማስበው ነው። ዛሬ ደግሞ ቢስተካከል ምናምን ብላችሁ የምታስቡት ነገር ካለ በኮመንት አሳውቁኝ ማለት ነው። እንዲሁም ደግሞ ይሄን ቪዲዮ ስትጀምሩት ላይክ እያደረጋችሁ ጀምሩ ጋይስ። አዲስ ሆናችሁ ደግሞ ለዚህ ቤተሰብ አዲስ ሰብስክራይብ በማድረግ የቤተሰብ አባል ይሁኑ ማለት ነው። ግሬት ቶክ ዊዝ አንተናል። ወደ ፕሬዲክሽናችን እንሂድ። እንግዲህ የግሩፕ ስቴጃችን የሚመስለው ይሄንን ነው። ከግሩፕ ኤ ጀምሮ እስከ ግሩፕ ኤል ድረስ ይሄዳል። በአጠቃላይ 48 ቲሞች ናቸው የሚሳተፉት። የዘንድሮ የዓለም ዋንጫ ዝርክርክ ያለ ይመስላል፣ ግን ደግሞ ጌምስ ይኖሩናል ማለት ነው። ብዙ ዓለማትም የዓለም ሀገራትም ደግሞ ተሳታፊ ይሆኑበታል። ብዙም በሱ ላይ አንጨነቅም። ከምድብ ኤ ጀምሮ እንጀምራለን ማለት ነው። ሞሮለስ ምድብ ኤ ዊክ፣ ኤ ቢ እና ዲ በጣም ዊክ የሚባል ቲም ነው ወይም እንትን ነው ቡድን ነው ግሩፕ ነው። ሜክሲኮ፣ ኮሪያ፣ ሳውዝ አፍሪካ እና ቼክ ሪፐብሊክ አሉ። በኔ እይታ ሜክሲኮ ኢዝሊ ታልፋለች። ኮሪያም እንደዛው፣ ሳውዝ ኮሪያም የባለፍ ዕድል አላት። እነዚህ የኤዥያ ቲሞች ከቅርብ ጊዜ ወዲህ በጣም እንትን ሆነዋል። የሆነ በቃ አንደርዶግ ሆነዋል። በጣም ነው ፋይት የሚያደርጉት። ጨዋታቸው ኳሳቸውም ደግሞ በቃ በጣም ታክቲካሊ በጣም እንትን ያለ ነው ማለት ረጅም ጊዜ ታክቲክ ላይ እንደሰሩ ያስታውቃሉ። በዚህ ዓመትም እንግዲህ ብዙ አድቫንስ የማድረግ እድል አላቸው ብዬ አስባለሁ። ሳውዝ አፍሪካና ቼክም የሚናቁ አይነት አይደለም፣ ግን ሂስቶሪካሊ ስናያቸው ብዙም እንትን ዓለም ዋንጫ ላይ ቻሌንጅ ሲያደርጉ አናያቸውም ከቅርብ ጊዜ ወዲህ ማለት ነው። ሊሆን ይችላል ብዬ የማስበው ነገር አሁንም የነሱ በዚህ መልኩ ይጠነቀቃል። ግሩፕ ኤ ብዬ ፕሬዲክት አደርጋለሁ። ግሩፕ ቢ ላይ ካናዳ፣ ስዊዘርላንድ፣ ኳታር እና ቦስኒያ ምን አይነት ሀገር ነው የመጣው? ኤኒዌይስ እዚህ ምድብ ላይ አሁንም ስዊዘርላንድ፣ ካናዳ፣ ቦስኒያ እና ኳታር። ከቦስኒያ ኳታር የተሻለች ትሆናለች ብዬ አስባለሁ። አሁንም ይሄ ዊክ ቲም ነው፣ ብዙ ይሄዳሉ ብዬ የማስባቸው አይነት ቲሞች አይደሉም እነዚህ። ግን ደግሞ ያው እንዳልኳቸው አሁንም ከቅርብ ጊዜ ወዲህ አንደርዶግ የሆኑ ናቸው። ካናዳም እንደዚሁ በተመሳሳይ መልኩ ከአሜሪካ ጋር ጥሩ ቻሌንጅ የሚያደርጉ ቲም እየሆኑ መጥተዋል። ሳይንቲፊክሊ እግር ኳስን በደንብ የሰሩበት ይመስላሉ። አሜሪካ እንደሚታወቀው ብዙ እግር ኳስ ያን ያህል እንትን አይደለም፣ ግን ከቅርብ ጊዜ ወዲህ ጥሩ ተጫዋቾች እየወጡ ነው ከዛ እና ሆፕፉሊ ረዘም ያለ ቦታ ይሄዳሉ ብዬ አስባለሁ። ግሩፕ ሲ ላይ አሁን ነው ጨዋታ ጀምሮ። ብራዚል ምንም ጥርጥር የለውም ግሩፕ ስቴጅ ላይ ብዙም ትቸግራለች ብዬ አላስብም። ግን ብራዚል የድሯ ብራዚል አይደለችም አሁን ላይ እና በጣም ስታሮች አሏት። ግን ደግሞ ስታሮችን እንትን ብሎ አዋህዶ መስራት የሚችል ደግሞ አሰልጣኝ አልተገኘም እስካሁን ድረስ እና ዘንድሮ ካርሎስ አንቸሎቲ ምን ያሳዩናል የሚለው ነገር ለእኔ በቃ በጉጉት እንዳየው የሚያደርግ ነው። በጣም አዳዲስ ታለንቶች እንደነ ኔይማር እንደነ ቪኒ ምናምን በጣም የሚወራላቸው ባይሆኑ እንኳን ግን ደግሞ ኳስ ላይ የማይታሙ ልጆች አሏቸው። አሁን ኩኛ ኢቭን ከቅርብ ጊዜ ወዲህ በጣም ምርጥ እየሆነ የመጣው ራፊኒያ ራሱ ማለት ነው እና እንትና ራሱ ኤደርሰን አሁን በቅርብ ላይ ዩናይትድ የፈረመው አዲሱ ፈራሚያችን ማለት ኤደርሰንም እዚህ ዓለም ዋንጫ ተጠርቷል መሰለኝ ድጋሚና ብራዚል በጣም እዚህ ዓለም ዋንጫ ላይ ማየት የምፈልጋት ቲም ናት። ኔይማርም እንደዛው ኔይማርም መጠራት ተከትሎ ማለት ነው። ሁለተኛው እዚህ ጋር ትንሽ ቻሌንጂንግ የሆነብኝ አሁንም የሞሮኮና የስኮትላንድ እንትን ናቸው። ሞሮኮ አሁንም ሂስቶሪካሊ ስናያት ከቅርብ ጊዜ ወዲህ
ጥሩ ፐርፎርም እያደረገች የመጣች ቲም ናት። ስኮትላንድም እንደዛ የምትጠራጠር አይደለች ማለት ግሩፕ ስቴጅ ላይ ያን ያህል የሚቸገሩ አይደለም። ግን እንደው ካላቸው ስቶሪክሊ እየሄዱበት ካለው አሁን ሞሮኮ የአፍሪካ ዋንጫ ፋይናሊስት ሆና ነበረ። ከዛ በፊት እነ ፖርቹጋልን ጥላ ምናምን ነበር ያለፈችው ምናምንና ያልተጠበቀች ተፎካካሪ ነበረች የኳታሩ የ2022 ዓለም ዋንጫ ላይ ማለት ነው። ያን ስትሪት ቀጥላለች ብዬ አስባለሁ። የስኮትላንድም ያን ያህል እንትን የሚል አይደለም እና ፕላስ ደግሞ ታይለር ፍሌቸር ተጠርቷል አሁንም ከዩናይትድ ማለት ነው ጩጬው። እሱንም ለማየት ጓጉቻለሁ እዚህ ቲም ላይ። ግን ሞሮኮ ሞር የተሻለ እንትን አድቫንቴጅ ይሰጣታል። ግሩፕ ዲ ዩኤስኤ፣ ፓራጓይ፣ አውስትራሊያ፣ ተርኪ ናቸው አሉት። ይህ ለመገመት ራሱ ይከብዳል። እንዳዘጋጅ ሀገር አንድ ብዙ ነገር ማሳየት እንደምትፈልግ ከቅርብ ጊዜ ብያችኋለሁ። ብዙ የዛቱ ብዙ ለማሳየት ብዙ እግር ኳስ ላይ በጣም ብዙ እየተሰራ ነው። አሜሪካ ውስጥ የኤምኤልኤስ ሊግንም ማየት ትችላላችሁ። በጣም ኢንቨስት እያደረጉበት ነው። በጣም እየተንቀሳቀሱ ነው ያሉት እና ዩኤስኤ እዚህ ቲም ላይ አሁንም ሞር ኦር ለስ እንትን አላት። በሁለተኛነት ደረጃ ግን የፓራጓይ እና የተርኪ በታለንት ቀላል ነበር ዊከስት ግሩፕ ግን ደግሞ የሆነ ፕሪዲክት ለማድረግ በቃ እንትን ይላል። ተርኪ ሩቅ የምትሄድ አይመስለኝም እውነት ለመናገር ማለት ነው። አይ ዶንት ቲንክ ሶ። ዩኤስኤ እንዳልኳችሁ ብዙ እንትን ትችላለች፣ ግን ኢት ሜክ ሴንስ ተርኪ ሁለተኛ መሆን ብትችል ራሱ ማለት ነው። አውስትራሊያና ፓራጓይ እውነት ለመናገር ብዙ ጨዋታቸውን አይቻላል። የሆነ ፎከሲም ሆኖ አያውቁም እና ፓራጓይና አውስትራሊያ ግን ደግሞ ያው they might have a chance በሚለው እንያዘው እንደዚህ እናስቀምጠውና በኋላ ማስተካከል ካለብን ለማስተካከል እንሞክራለን። ግሩፕ ዲ ላይ ግሩፕ ኢ ጀርመን፣ ኢኳዶር፣ አይቮሪ ኮስት ይችል ምንድነው አላቃትም እንጂ ጀርመን ያለምንም ጥርጥር ታልፋለች። ነጌልስማን የኔሽንስ ሊግ ጨዋታ ላይ ማይታችሁታል። አምና ማነው የ22 እንትን ላይ ማይታችሁታል። ጥሩ መንቀሳቀስ የሚችል ቲም እንደ ቲም መንቀሳቀስ የሚችል ቲም አድርጎ ሰርቶታል ጀርመንን። እንግዲህ ነቨርትስን ምናምን የምናይበት ነው የሚሆነው ማለት ነው። በሁለተኛነት ደረጃ አሁንም ኢኳዶር እና አይቮሪ ኮስት ደስ የሚል ጨዋታ ነው የሚጫወቱት። የአፍሪካ ዋንጫ ላይ ያያችሁ እንግዲህ አይታችኋቸዋል። በጣም ደስ የሚል ጨዋታ፣ በጣም ፎርዋርድ የሆነ ጉልበት ያለው ኢንቴንሲቭ ጨዋታ ነው የሚጫወቱት። ግን ምን ያህል እዚህ ቡድን ላይ ያስኬዳቸዋል የሚለው ነገር ባለፈው ከፍራንስ ጋር ያደረገችውን ጨዋታ አይታችኋል። ትንሽ ከበድ ይላል። ኢኳዶር አይቮሪ ኮስት አልፋለች። አይቮሪ ኮስት ሁለተኛ መሆን ይችላለች። ይሄ ኩራካው ነው። ኩራካው እግዚአብሔር ይሆናቸው እነሱ አይላቅም። ግን እዚህ ዓለም ዋንጫ ላይ እኔ አንድ በጣም እንትን አንደርዶግ ይኖራል ብዬ አስባለሁ። የሆነ ቲም እንግዲህ እቺ ቲም ትሆን አይዶን ነው። ግሩፕ ኤፍ ላይ ኔዘርላንድስ፣ ጃፓን፣ ቱኒዚያ፣ ስዊድን። እዚህ ላይ ኔዘርላንድስ ጥሩ የተቀናጀ ቲም አላት። ብዙ ቦታ ሄዳለች። ኢቭን ያለፈው የዓለም ዋንጫ ላይም ስተዋቸው እንደዛ ብዙ የማይመስሉ ግን ደግሞ መሄድ የሚችሉ አይነት ቲም ናቸው። እንዳልኳቸው አሁንም ኤዥያ ጃፓን ከቅርብ ጊዜ ወዲህ የሚገርም ተፎካካሪ እየሆነች ነው የመጣችው። ትዝ ይላችኋል የ2022 ላይ ስፔንን አሸንፋለች፣ ጀርመንን አሸንፋለች እና ዲአር በቃ በጣም አንደርዶግስ በጣም ማለት ነውና ቴክኒካሊም ደግሞ ቲሙ በጣም ጽድት ያለ ነው ማለት እዚህ ገባ የምትሉ ተጫዋች እንደዚህ ብዬ የምጠራላችሁ ተጫዋች የለም። ኢነዌይ ደግሞ እንደ ቲም ሲንቀሳቀሱና ኳስ ፍሎ ሲያደርጉ ምናምን ስትዋቸው በጣም አግሬሲቭ፣ በጣም አታኪ ማይደክሙ አይነት ቲሞች ናቸውና ጃፓን ሞር የማለፍ እንትን አላት። ስዊድን ጥሩ ስኳድ አላት፣ ግን ደግሞ ያው ኤክስፒሪየንሱ ብዙ የለም።
እንደዛ ኢቭን ውህደቱ ራሱ ብዙ አይደለም እና ብዙ ፈርዘር ትሄዳለች ብዬ አላስብም። ለጃፓን አደላለሁ እንትን ነው ግን for the sake of this ጃፓን እናደላለን ማለት ነው። ግሩፕ ጂ እንግዲህ ቤልጂየም፣ ኢራን፣ ኢጂፕት እና ኒውዚላንድ። ቤልጂየም ታርፋለች። ኢጂፕት፣ ኒውዚላንድ እና ኢራን የፍሬንድሊ ጨዋታዎቿን ስታዩ ትንሽ እንትን ያለ አይደለም፣ እንደዚህ ይሄን ያክል የምትገመት አይደለችም። ግን ደግሞ አንዳንዴ ፉትቦል ሂስትሪም እንትን አለው እና ልምድም ሂስትሪ ስላችሁ ልምድ ኢፌክት አለውና ከዛ አንፃር ሶ ቤልጂየም፣ ኢጂፕት፣ ኒውዚላንድ እና ኢራን ብለን እናልፋለን። ጊዜ አንፈጅም እዚህ ላይ። ግሩፕ ኤች ስፔን፣ ኡሩጓይ፣ ሳውዲ አረቢያ፣ ኬፕ ቨርዴ ነው። ስፔን ታልፋለች፣ ኡሩጓይ ታልፋለች፣ ኬፕ ቨርዴ፣ ሳውዲ አረቢያ ከልምድ አንፃርም ያው ከሌል ትሆን ትችላለች ብዬ አስባለሁ። ስፔንና ኡሩጓይ በዚህ ግሩፕ ስቴጅ ላይ ይሄን ግሩፕ ስቴጅ ይቸገራሉ ብዬ አላምንም። ግሩፕ አይ ላይ ፍራንስ ያለምንም ጥርጥር ታርፋለች። ኖርዌይ፣ ሴኔጋል፣ ኢራን ተሳተፋለች። ግን ኢራቅ ናት መሰለኝ። ኢራን አይደለችም፣ ኢራቅ ነው ትንሽ። ኢራቅ ናት ጥሩ የምትንቀሳቀስ የነበረችው። ሶሪ ኢራን አይደለችም፣ ኢራቅ። ግን ያው ኢትሶል አባውት ልምድ እነ ዚዳን ይቅባል ምናምን ያሉበት ነው። በዚህ ዩናይትድ ደጋፊዎች የምታውቁት ዚዳን ይቅባልን በቴና ጊዜ የተሸጠው ማለት ነው 1 ሚሊዮን ምናምን ብር የተሸጠው በጣም የሚያሳዝን ልጅ ነው። የሚገርም ታለንት ነው። ግን ያው ብዙ ታለንት ሄዶብናል በቴና ጊዜ። ሶ ኖርዌይ እና ሴኔጋል፣ አሁንም ሴኔጋል እንትን ኳሊፋየር ናት ባይዞ የአፍኮን የአፍሪካ ዋንጫ አሸናፊ ናት እና ያንን ሞመንተም ይዛ ነው የምትመጣው። ሶ እዚህ ግሩፕ ላይ አሁን ከኖርዌይ የተሻለ ፐርፎርም ታደርጋለች ወይ የሚለው ነገር ትንሽ ይከብዳል። ግን ደግሞ ኖርዌይ ብዙ ጊዜ ስናያት ያን ያህል የምትሄድ አይነት ቲም አይደለች። ግን ደግሞ ዘንድሮ ያ ሚስተር ሮቦት ሌላ ነገር ይዞ ሊመጣ ይችላል። አሁን ያለበትን አቋም አይታችሁታል። ሲቲ ሌላ ሃላንድ ሆኖ ነበረ። ሶ አሁን እዚህ ላይ ምን ሊፈጥር ይችላል? ኦድጋርድ ያው ጉዳት እየታሸ ያለ ልጅ ስለሆነ አሁንም እዚህ ላይ ብዙ አገልግሎት ይሰጣል ብዬ አላስብም። ያ አገልግሎት ከሌለ ደግሞ ኖርዌይ ሃላንድ ትንሽ ይቸግራል ብዬ አስባለሁ። ሶ ሴኔጋልን አሳልፋታለሁ። ምን በቃ ያላችሁትን በሉ። ካልተስማማችሁ በኮመንት አሳውቁኝ። በዚህ ግሩፕ ጄ አርጀንቲና ምንም ጥርጥር የለውም፣ ኦስትሪያ፣ አልጄሪያ፣ ጆርዳን። አልጄሪያ ከባድ ልትሆን ትችላለች፣ ግን ኦስትሪያ ይሄ ማነው ዩናይትድ አሰልጣኝ የነበረው ሰውዬ ጀለስ ኦፕነር ሰርጀሪ ያስፈልጋል ያለው ስም ላይ በጣም ችግር አለብኝ። ሁሌ ስለው የሚኖረው ስም ነው፣ ግን ለምን እንደሆነ አላውቅም። እንደዚህ አይነት ጊዜ ማስታወስ በጣም ይቸግራሉ። መፍትሄ ካላችሁ ነው እና በደንብ ጥሩ አድርጎ ሰርቶታል ኦስትሪያ። እዚህ ቲም ላይ እዚህ ግሩፕ ስቴጅ ላይ ይቸገራል ብዬ አላስብም። አርጀንቲና ዲፌንዲንግ ታይትል ዊነሮች፣ ዲፌንዲንግ ታይትል ዲፌንደርስ ነው የሚባሉት፣ ዲፌንዲንግ ቻምፒየንስ። እንግዲህ ዘንድሮ ምን አይነት ነገር ሊያሳዩን ይችላሉ የሚለው ነገር አሁንም ለማየት ጓጉቻለሁ። ማለት ብዙ ነገር አልተቀየረም ስኳዱ ላይ፣ ግን ደግሞ በጣም ልጆቹ በጣም ወጣት አግሬሲቭ መሆን የሚችሉ የ22 ላይ ዓለም ዋንጫ ላይ ማየታችኋቸዋል። ሁኖስ ምን ሊያሳዩ እንደሚችሉ። ፖርቹጋል ግሩፕ ኬ ላይ ታልፋለች፣ ምንም ጥርጥር የለውም። ኮሎምቢያ፣ ዲሞክራቲክ ሪፐብሊክ እና ኡዝቤክስታን። ፖርቹጋል ዘንድሮ የሚገርም ዲፌንስ ያላት የሚገርም ሚድፊልድ ያለ ምርጡን ሚድፊልድ የያዘች ቲም ፖርቹጋል ናት። በዚህ ከረንትሊ የዩሮፕ ቻምፒዮን እና ደግሞ የፕሪሚየር ሊግ አሲስት ሪከርድ ሆልደር ብሩኖ ፈርናንዴዝ የያዘች ናት ማለት ነው።
ያም ማለት ዣኦ ኔቬዝ፣ ቪቲኒያ፣ ብሩኖ ፈርናንዴዝ እነዚህ ናቸው ያሉት እና ከፊት እንግዲህ ሮናልዶ ምን አይነት ነገር ሊፈጥር ይችላል ሰውየው አሳርፈዋል ብዬ ስለማላስብ ነው። ሮናልዶ እኔ በዚህ ዓመት ዘንድሮ የሆነ 90 ደቂቃ ሙሉ መጫወት አለበት ብዬ አላምንም። ታይሙ በጣም ማኔጅ መደረግ አለበት። ግን በሱ እንቀጥላለን የሚሉ ከሆነ በጣም ቲሙ የሚጎዳ ይመስለኛል። እኔ I'm not trying to offend anyone ግን በጣም ማኔጅ መደረግ አለበት። 41 ዓመት አሁን በዚህ ዓለም ዋንጫ ላይ በአሜሪካ ሂት በጣም ከባድ ነው የሚሆነው እና የዓለማችንን ምርጥ ሚድፊልድ ይዞ ረጅም ባሄዱ በጣም ነው የምናደደው። በመጨረሻም ግሩፕ ኤል ኢንግላንድ፣ ክሮኤሽያ፣ ፓናማ እና ጋና ናቸው። ኢንግላንድ እና ክሮኤሽያ ያለምንም ጥርጥር ያልፋሉ። ጋና እና ፓናማ። ጋና እንግዲህ ምን አይነት አቋም ታሳየናለች የሚለውን አይዶን ነው። በዛ እንይዛታለን። ኮሎምቢያ ያው በኮፓ አሜሪካ ላይ ምናምን ካያችኋት በጣም ምርጥ ተፎካካሪ ቲም ነበረች። ከቅርብ ጊዜ ወዲህ መሰጣዋል። ግሩፕ ስቴጅ ላይ በዚህ ዓመት ትቸገራለች ብዬ አላስብም። ግን ደግሞ አንደርዶግ ይሆናሉ ብዬ ከማስባቸው ቲሞች አንዱ ይሄ ዲአር ኮንጎ ነው። በጣም ማለት በሚገርም ሁኔታ ነው አልፎ ኳሊፋይ አድርገው የመጡት። ግሩፑንም ስታዩት ደግሞ በጣም የሆነ ብቻ አንደርዶግ ከሚሆኑ እንትኖች ቲሞች መሃል ይሄ ዲአር ኮንጎ አንዷ ናት ማለት ነው ብዬ አስባለሁ። በጣም ይሄ ቪዲዮ ረዘመ፣ ፓርት 2 ላይ ያስፈልገው ነው ማለት ነው። ኤኒዌይስ ግን ሰርድ ፕሌስ ፊኒሸር የሚል ፕሪዲክት the 8 ቤስት ሰርድ ቲም ስኮትላንድ፣ ተርኪ፣ ስዊድን፣ ጋና፣ ኖርዌይ፣ አልጄሪያ፣ ከዚህ ሳውዝ አፍሪካ፣ ኢኳዶር ነው፣ ሳውዝ አፍሪካ፣ ኒውዚላንድ። እነዚህ 8ቱ የቤስት 8 ሰርድ ፕሌስ መሆን የሚችሉ ናቸው ብዬ አስባለሁ። ሆፕፉሊ እስካሁን የምትፈልጉትን ቲም አላስወጣው ብዬ ተስፋ አድርጋለሁ። ባያዝድም የሆንኩበት አለ ብዬ አላስብም። ከማውቀው ከሚሰማኝ ስሜት ነው ይሄን ነገር ያልኳችሁ። እዚህ ጋር አንድ ሳላችሁ ማልፎ ነገር ፍራንስ በዚህ ዓመት የሚገርም ስኳድ ዴቭዝ ይዞ የመጣ ከመጡ ቲሞች አንዱ ወይም ብቸኛው ፍራንስ ነው። ግን ደግሞ ታለንት ሲበዛ በእግሩ ኳስ እናውቀዋልና ብዙ ጊዜ ታለንት ሲበዛ ቲም ማኔጅ ለመደረግ በጣም ይቸገራል እና ከዛ አንፃር በጣም እንዳይቸገሩ በዚህ ምክንያት ብዙ ሳይዱ እንዳይቀሩ ማለት አስባለሁ። ግን ደግሞ ያው እንደምናውቃት ደግሞ ፍራንስ ወደ ኋላ የምትል አይደለችም። ኮምፒቲሽን ላይ ወደ ኋላ ፊቷን የምታሸሽ አይነት ቲም አይደለችም። እና ኤኒዌይስ ጋይስ በጣም ይሄ ቪዲዮ ረዘመ፣ በአንድ እንትን መጨረስ አልቻልኩም። ከግሩፕ ስቴጅ ማለፍ የቻሉ ቲሞችን አይተናል። ከቤስት ሰርድ ፕሌስ የሚሆኑትን ቲም አይተናል። ቀጣይ ቪዲዮ ላይ ደግሞ ኳሊፊኬሽኖቹን እንዴት እንደሚሆኑ አብረን የምናይ ይሆናል ማለት ነው። አሁንም ጋይስ የደብራችሁ ነገር ካለ ኮመንት ማድረግ እንዳይረሳ። አዲስ ሆናችሁ ሰዎች ሰብስክራይብ በማድረግ ተቀላቀሉ፣ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ድረስ ጋይስ ይመቻችሁ።